በመቀሌ ከተማ የሚገኙ ዳኞች ከደህንነት ስጋት ጋር በተያያዘ ያቀረቧቸው ጥያቄዎች ካልተመለሱ የጀመሩትን የስራ ማቆም እንደሚቀጥሉ ገለጹ። ሰላም ጤና ይስጥልን ውድ የሸገር 365 ዩቲዩብ ቻናል ተከታታዮቻችን እንደምን አደራችሁ? የዕለቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በትግራይ ክልል መቀሌ ከተማ የሚገኙ ዳኞች በትናንትናው ዕለት የጀመሩትን የስራ ማቆም ዛሬም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች ተዘግተው ዋሉ። ዳኞቹ ለክልሉ ጊዜያዊ አስተዳደር ያቀረቧቸው ጥያቄዎች እስኪፈቱ ድረስ የስራ ማቆማቸውን እንደሚቀጥሉ የትግራይ ዳኞች ማህበር ለመገናኛ ብዙሃን ገልጿል። መቀሌ ከተማ የሚገኙ ዳኞች ስራቸውን ለማቆማቸው በዋነኛነት የጠቀሱት ምክንያት የደህንነት ችግር አለብን የሚል ነው። የትግራይ ክልል ጊዜያዊ አስተዳደር በትናንትናው ዕለት ባወጣው መግለጫም በመቀሌ 7 ክፍለ ከተሞች ባሉ ፍርድ ቤቶችና በከተማይቱ ከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ እንዳቆሙ ማሳወቃቸውን አረጋግጧል። የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለ ስላሴ ለክልሉ ጊዜያዊ አስተዳደር ያቀረቧቸው 5 ጥያቄዎች ከዳኞች ደህንነት ጋር የተያያዙ መሆናቸውን ተናግረዋል። የዳኞቹ የመጀመሪያ ጥያቄ በችሎት የሚመደቡ የጸጥታ አስከባሪዎችን የሚመለከት ነው። በችሎት ጊዜ 2 ፖሊሶች ብቻ ናቸው ፍርድ ቤቱን የሚጠብቁት የሚሉት አቶ ዳዊት በአሁኑ ጊዜ በመቀሌ ከተማ ባለው የጸጥታ ችግር ይህ በቂ እንዳልሆነ ያስረዳሉ። በዚህም ምክንያት ቁጥራቸው ከፍ ያለ የታጠቁ የጸጥታ ኃይሎች ፍርድ ቤቶችን እንዲጠብቁ እንዲደረግ ማህበሩ ጥያቄን ማቅረቡን ፕሬዝዳንቱ አብራርተዋል። የከተማይቱ ዳኞች በሁለተኛነት ያነሱት ጥያቄ በነጻነት የዳኝነት ስራቸውን ለማከናወን እንዲችሉ ራሳቸውን መጠበቅ የሚችሉበት ሁኔታ ይመቻች የሚል እንደሆነ አቶ ዳዊት አመልክተዋል። ይህ ጥያቄ የቀረበው የተከሳሽ ቤተሰቦች ዳኞችን በመንገድ ላይ ሲያገኟቸው እስከ መኖሪያ ቤታቸው ድረስ ጭምር እየተከታተሉ ስለሚያስፈሩ እንደሆነ የማህበሩ ፕሬዝዳንት ገልጸዋል። ዳኞች በህዝብ ትራንስፖርት በሚመላለሱበት ጊዜ ማስፈራራትና ድብደባ እየደረሰባቸው መሆኑን በተጨማሪነት የሚያነሱት አቶ ዳዊት ይህን ችግር ለመፍታት ለዳኞች ትራንስፖርት እንዲዘጋጅ ማህበሩ መጠየቁንም አክለዋል። አራተኛው የማህበሩ ጥያቄ እንደ ትራንስፖርቱ ሁሉ ለዳኞች የመኖሪያ ቤት አቅርቦት እንዲመቻች የሚጠይቅ ነው። ዳኞች በስራቸው ጸባይ ምክንያት እስከ ሞት ቅጣት የሚደርስ ውሳኔ የሚያስተላልፉ መሆኑን ያስታወሱት የማህበሩ ፕሬዝዳንት በችሎት የሚሰጧቸውን ውሳኔዎች ተከትሎ ከሚኖሩባቸው ቤቶች እንዲለቁ የሚያስገድዷቸው አከራዮች እንዳሉ ጠቁመዋል። ማህበሩ በአምስተኛነት ለክልሉ ጊዜያዊ አስተዳደር ያቀረበው ጥያቄ የመንግስት ከፍተኛ ኃላፊዎችን የሚመለከት ነው። ዳኞች ጉዳዮችን በፍርድ ቤት በሚመለከቱበት ወቅት ችሎት የደፈሩ በመንግስት ከፍተኛ ስልጣን የያዙ ኃላፊዎች እንዳሉ የገለጹት አቶ ዳዊት እነዚህ ግለሰቦች በህግ እንዲጠየቁ በማህበሩ አማካኝነት ጥያቄ መቅረቡን አክለዋል። ለትግራይ ክልል ጊዜያዊ አስተዳደር የቀረቡና ለዳኞች ስራ ማቆም ምክንያት የሆኑ እነዚህ ጥያቄዎች ሲፈቱ ነው ወደ ስራ የምንመለሰው ሲሉ የማህበሩ ፕሬዝዳንት ተናግረዋል። ሆኖም የክልሉ ጊዜያዊ አስተዳደር ትናንት ማክሰኞ ግንቦት 12 2017 ዓ.ም ባወጣው መግለጫ ለዳኞች ስራ ማቆም ምክንያት ነው ሲል የጠቀሰው ባለፈው ሳምንት በመቀሌ ከተማ ከፍተኛ ፍርድ ቤት ተፈጠረ ያለውን ግርግር ነው። ፍርድ ቤቱ ባለፈው ሳምንት አርብ የነበረው የችሎት ሂደት የተቋረጠው በነሐሴ 2015 ዓ.ም ግድያ የተፈጸመባትን የዘውዱ ሀፍቱን ጉዳይ የተመለከተ በነበረበት ወቅት እንደሆነ የጊዜያዊ አስተዳደሩ መግለጫ አስታውሷል። ይህን ችሎት በስፍራ ሆኖ የተከታተሉ አንድ ታዳሚ ጉዳዩ በሚታይበት ወቅት ተከሳሾችና የተከሳሽ ቤተሰቦች ዳኞቹ ላይ 1 ሳምንት ብቻ ነው የቀራችሁ እያሉ ሲዝቱና በጩኸት ሂደቱን ሲያውኩ እንደነበር እማኝነታቸውን ለመገናኛ ብዙሃን ሰጥተዋል። እንዲህ አይነት የፍርድ ሂደትን የሚያውክ አካሄድ የመንጋ ተግባር ነው ያለው የትናንቱ የጊዜያዊ አስተዳደር መግለጫ በችሎት ውስጥ የሚፈጠር ረብሻ በማንኛውም ሁኔታ ተቀባይነት የለውም ሲል ኮንኗል። ድርጊቱ በትግራይ የፍትህና የዳኝነት ስርዓት ላይ የተፈጸመ ግልጽ ጥቃት ነው ሲልም አጽንኦት ሰጥቷል። ይህ አካሄድ ህግንና ስርዓትን የሚያቀል ጉልበተኛ እንደፈለገ እንዲሆን የሚያደርግ አደገኛ ተግባር ነው ያለው ጊዜያዊ አስተዳደሩ በእለቱ የተፈጠረውን ክስተት በተመለከተ የማጣራት ስራ እንደሚከናወንና በችግር ፈጣሪዎች ላይም ህጋዊ እርምጃ እንደሚወሰድ አስታውቋል። የክልሉ ጊዜያዊ አስተዳደር ዳኞችና የህግ ባለሙያዎች ዋስትናቸው ተጠብቆ እንዲሰሩ የሚያስችሉ ስራዎችን እንደሚያከናውንም ገልጿል። መንግስታት ውጤት አልባ ከሆነ የአይኤምኤፍ የበጀት መቀነስና እዳ መክፈል ፖሊሲ ወጥተው ትኩረታቸውን ዜጎቻቸው ላይ ማድረግ አለባቸው ተባለ።
አክሽን ኤድ በአፍሪካ 6 ሀገራት በጤናና በትምህርት ዘርፉ በጀት በመቀነሱ ሰራተኞች የከፋ ችግር ውስጥ መውደቃቸውን አዲስ ጥናት አመላከተ። ጥናቱን አክሽን ኤድ የተሰኘ ግብረሰናይ ድርጅት የሰራው ሲሆን በኢትዮጵያ፣ በጋና፣ በኬንያ፣ በላይቤሪያ፣ በማላዊ፣ በናይጄሪያ 600 የጤና ባለሙያዎች፣ መምህራንና የማህበረሰብ ክፍሎችን ያሳተፈ ነው ተብሏል። በጥናቱ ከተሳተፉት መሃል 97 በመቶ የሚሆኑት የጤና ባለሙያዎች የሚያገኙት ደሞዝ መሰረታዊ የሚባለውን ወጫቸውን ለመሸፈን እንደማያስችላቸው ተናግረዋል። 97 በመቶ የሚሆኑት የጤና ባለሙያዎች በደሞዛቸው የቤት ኪራይ መክፈል፣ የምግብና ሌሎች ወጪዎችን መሸፈን እንዳልቻሉ አንስተዋል። በጥናቱ በ6ቱ ሀገራት የሚገኙ የጤና ተቋማት ተገልጋዮች በሐኪሞች እጥረትና በዋጋ መጨመር ደስተኛ አይደሉም ሲል ያስቀመጠ ሲሆን መንግስታት ውጤት አልባ ከሆነ የአይኤምኤፍ የበጀት መቀነስና ዕዳ መክፈል ፖሊሲ ወጥተው ትኩረታቸውን ዜጎቻቸው ላይ ማድረግ አለባቸው ብሏል። ህመምተኞች ወደ ጤና ተቋማት ለመሄድ ረጅም መንገዶች እንደሚጓዙ፣ የወባ መድኃኒትን በ10 እጥፍ ዋጋው መጨመሩ በጥናቱ የተካተተ ነው። አብነትም በኢትዮጵያ ሙያ ከላ ቀበሌ የምትኖር ሴትን በመጥቀስ ከ5 ዓመት በፊት የወባ መድኃኒት በ50 ብር ትገዛ እንደነበርና አሁን ግን ከግል ተቋማት በ500 ብር እንደሚገዛ መናገሯን ገልጿል። በሌላ በኩል በጥናቱ ከተሳተፉት 87 በመቶ የሚሆኑት መምህራን የክፍል ውስጥ ቁሳቁሶች፣ የማስተማሪያ ቁሳቁሶች እንዳልተሟሉላቸው ሲገልጹ 73 በመቶ ያህሉ የትምህርት ማስተማሪያ ቁሳቁሶችን ከኪሳቸው አውጥተው እንደሚገዙ ተናግረዋል። 84 በመቶ መምህራን ደሞዛቸው ባለፉት 5 ዓመታት ከ10 እስከ 50 በመቶ የሚሆን መጠን የቀነሰ መሆኑ ተመላክቷል። ለዚህ ሁሉ ቀውስ አክሽን ኤድ መንግስታት በትምህርትና ጤና ላይ የሚያወጡት ወጪ መቀነሱ ነው ሲል ያስቀመጠ ሲሆን ዓለም አቀፉ የገንዘብ ተቋም አይኤምኤፍ መንግስታት የመከረበት መንገድ መሆኑን መኮነን አለበት ሲል ገልጿል። አይኤምኤፍ መንግስታት እንደ ትምህርትና ጤና ባሉ ልማቶች ላይ የሚያወጡትን ወጪ በመቀነስ እዳቸውን እንዲከፍሉ ይመክራል ያለው አጥኚው ተቋም በማሳያነት በናይጄሪያ በ2024 ከሀገራዊ ገቢዋ 4 በመቶ ያህሉን ለጤና ስታውል 20 በመቶ ያህሉን እዳ ለመክፈል አውላለች ነው ያለው። በተለምዶ አንድ ሀገር የበጀቷን 1/5 ለትምህርት መዋል አለባት ቢባልም በጥናቱ ከተካተቱት 6 ሀገራት ውስጥ 4ቱ የትምህርት በጀታቸው ከዚህ መጠን በታች ነው። አክሽን ኤድ መንግስታትና አይኤምኤፍ እየሄዱ ያሉበትን መንገድ በመቀየር ለእነዚህ ዘርፎች ትኩረት በመስጠት የሰራተኞቹን ኑሮ እንዲያሻሽሉና ዜጎችም ጥራት ያለው ትምህርትና የጤና አገልግሎት እንዲያገኙ እንዲያደርጉ ምክረ ሀሳብ አቅርበዋል። ውድ የሸገር 365 ዩቲዩብ ቻናል ተከታታዮቻችን የዕለቱ ዜናዎቻችን እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። አዳዲስ ዜናዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቀን።